በግሌ በሌላ ስም ለማድረግ አስቤያለሁ። እዚህ ሀሳብ ላይ ያላችሁን ሀሳብ ብታስቀምጡ ደስ ይለኛል። አመሰግናለሁ። እሺ አሁን እዚህ ላይ ሳይሆን አቡ ቪዲዮ የሰራብን አለኛ ላይ እኛ ዋናው ነገር ኦሬዲ ሪሙቭ አድርጎን እኮ ወተናል። ተረዳሽኛ? አቤ ጋር እስክንሄድ ድረስ ምንም አይነት ነገር አልተናገርንም። ሪሙቭ አድርጎናልን ብለን ያልነው ነገር የለም። ዝም ብለን ትተናል። ኦኬ እንደ ማህበር ተሰብስበናል። ማህበሩ መሬት አልወረደም። ገና እሳቤ ላይ ያለ ነበር ይሄ የሆነው አይደለ? ሲጀመር ዛሬ ማህበር የለም ማህበር የሚባል ነገር የለም ብሎ በጣም 10 ቃል ነው እግረኛው ላይ ሲናገር የነበረው። ዛሬ እንትም ሰጥቷል ማለት ኢንተርቪው ሰጥቷል። ከዛም በኋላ ግን ምንድነው የሆነው? እኛንና አቤን እዛ ቦታ ላይ የሰራነውን ቪዲዮ ሲያይ ኢቭን የቪዲዮን ሐሳብ ሳይረዳ ወጥቶ ምንድነው ያለን? በልጁ ሊነግዱ እነዚህ ሪሙቭ ያደረኳቸው የማህበሬ አባላት በልጁ ሊነግዱ እንዲሁም ደግሞ አቤ እድሜ ዘላለሙን በልጁ እየለመነ መኖር ስለሚፈልግ አንድ ላይ ሆነው በልጁ እየለመኑ ነው ብሎ 17 ቪዲዮ እኛ 2 ቪዲዮ በለቀቅ ነው ሌሊቱ ሙሉ ቁጭ ብሎ 17 ቪዲዮ ለቀቀብን። በራሱ መንገድ ያስከፈለ ለሌሎች ቪዲዮ መስራት መብቱ ነው። መብቱም ስለሆነ ሲያስወጣን ወተን ቀረን እኮ አይደለ? ከዛ በተረፈ ግን እዛ የተሰበሰብነው ሰዎች መልካም ስራን ወይም ደግሞ ለሌላች ሰዎችን ማገዝን ብለን ስለተሰበሰብን ዋይኖትኛ በራሳችን ለምን አንሰራም ብለን እዛ ጋር እንደ ማህበር ልንመሰርት ገና አስበን ባለበት ሰዓት አጋጣሚ የአቤን ልጅ ቪዲዮ ሄደን ሰራን። ቪዲዮ ምንድነው ማዳመጥ ትችያለሽ፣ የላኩልሽ 2ቷን ቪዲዮ ለቀን ነው 17 የለቀቀው። ይሄን ያልንበት ምክንያትና የጠየቅነው ወደ ፖይንቱ መጣን። ቆይ ቪዲዮ እንመልከት። ወደ ፖይንቱ መጣን። እሺ የእናንተ የመጀመሪያው ጥፋት የሱን የማህበር ስም ሪሙቭ ካረጋችሁ ከሳምንቱ አልፈልጋችሁ ውጡልኝ ብሎ አባሯችሁ ከቴሌግራም ላይ 12 ሰው ሪሙቭ አድርጎ እስቲል የማህበሩን ስም ተጠቅማችሁ ቲሸርት አሳተማችሁ ቪዲዮ መስራታችሁ የእናንተ ጥፋት። አንድ የመጀመሪያው ጥፋተኛ። የሱን ጥፋት ደግሞ እነግራችኋለሁ። የማህበሩን ስም ያለ ፈቃዱ ቲሸርቱን ለብሳችሁ ቪዲዮ መስራታችሁ። በማንም ብር ይታተም ስሙ የማህበሩ ባለቤት ነው፣ የማህበሩ መስራች። የሱ ጥፋት ደግሞ አሁን ቪዲዮን አይተን ደግሞ ቪዲዮ ማይለውን ብሎ ከሰራ ደግሞ የሱ ጥፋት። ኦኬ ሰላም ቤተሰብ እንደምን ዋላችሁ? ሰላም ብለናል። እኛ የፍቅር ሶሻል ሚዲያ ማህበር አባላት ነን። ዛሬ ኢስታንቡል የተገኘንበት ምክንያት የልጃችንን የልዑልን ሕክምና ምን ላይ እንዳለ ለማወቅ ነው የመጣ ነው። ዛሬ ወንድማችንን አቢ ፍርዴን አግኝተነዋል። አቢ ፍርዴ እንደምታውቁት የማህበራችን አንዱ አባል ነው እና ሰሞኑን አንዳንድ ጥያቄዎች ተነስተው ነበረ በአቢ ፍርዴ ቤተሰቦች ወይም ተከታዮች። አቢ ፍርዴ ልጅ ምን ሆኖ ነው ልዑል የምንነካው ያመመው ወይ የሚል ጥያቄዎች ብዙዎች ጋር ተፈጥሯል እና አቢ ፍርዴም በውስጥ ብዙ ሰዎች እየጠየቁት ስለሆነ ለሁሉም ሰው መመለስ ስለማይቻል ዛሬ አቢ ፍርዴ በራሱ ያለውን ነገር በአጠቃላይ ይነግረናል። የተፈጠረውን ነገር ኬዙ ምን እንደሆነ ኢስታንቡል ድጋሚ ልዑል የተኛበት ምክንያት አቢ ፍርዴ ከራሱ ባለበት ይነግረናል። ልዑል ላይ ብዙዎች እየጠየቁ ስለሆነ ድጋሚ ታሞ ነው ወይ ምን ሆኖ ነው ቤት ብለው ብዙዎች ተጨንቀዋል እና እዚህ የመጣችሁበት እና አሁን ላይ ልዑል ኢስታንቡል ለሚገኝበት መንስኤና ተቀጣይ ስሙ። እሺ አመሰግናለሁ። በመጀመሪያ ለኢትዮጵያ ሕዝብ ቤተሰቦች ሀገር ውስጥም ውጭ ለምትገኙ በሙሉ ሰላምታ ይድረሳችሁ። እንዲሁም ምስጋና ላቀርብ እፈልጋለሁ። እስካሁን ድረስ ተከታተላችሁ ወደፊትም አለው እያላችሁ የምትገኙ በአጠቃላይ አሁን ሲገባም እንዳያችሁት በተለቀቀ ቪዲዮ ላይ እንዳያችሁት ብዙ ሰዎች ጥያቄ ሆኖባቸዋል። ይህ ጥያቄ የሆነባቸው ነገሮች ስላሉ ነው። ግልጽ ለማድረግ ያክል ስፒከር ላይ ስራውን አልጨረሰም። ሁሌም ከኔ ጋር ነህ ብሎኛል። በዚህ አጋጣሚ ለኢትዮ ኢስታንቡል ባለቤት አቶ ብርሃን እንዲሁም ለአዶናይ ክብርና ምስጋና አቀርባለሁኝ። አለቀ። ክብርና ምስጋና ለአዶናይ እና ለኢትዮ ኢስታንቡል። ኦኬ። ፓርት 1 ፓርት 2 ደግሞ ከጎንህ ነን ብለውኛል እስከ መጨረሻው። ስለዚህ በዛ መሰረት ደግሞ እንዳሉኝ ምንም አይነት ኬስ ሲፈጠር እዚህ ይዘውና ስላለኝ ዶክተር ሽቢቁን በጣም አመሰግናለሁኝ። ትሪት እናደርግልሃለን፣ እንከታተልልሃለን። እያንዳንዷን ከቀጠሮ ውጭ ባለው ሰዓትም መጥተህ መናገር ትችላለህ ባለኝ መሰረት ነው። ከቀጠሮ ውጭ ትንሽ ካለውበት ቦታ አንጻርና ያለውን ነገር
ኢንቫይሮንመንቱን መቋቋም ስላልቻለ ልቡን ሲሰራ ብዙ ጊዜ እንደዚህ ነገር ይገጥመዋል ብሎ ስለነገረኝ ዶክተር ያን ነገር ስለማድረግለት ባየውበት ኬዝ ላይ ነው የመጣው። ስመጣ ደግሞ የሳምባ ምች ነው፣ ልቡ ሳይሆን የሳምባ ምች ነው። የሳምባ ምች ደግሞ ግዴታ ትሪት መደረግ አለበት፣ መድኃኒት መሰጠት አለበት። ከዛ አንጻር ነው አስተኝተውልኝ እየተንከባከቡልኝ ያሉት እንደ መጀመሪያው እንጂ መጀመሪያ በተሰራው ላይ አይደለም። መጀመሪያ የተሰራው ልቡ ነው። አሁን ግን ችግር የገጠመው ልቡ የተሰራ ልጅ የሚመጣበት ችግር አለ። ተጠንቀቅ በተባልኩ መሰረት ከጥንቃቄ ጉድለት ነው። አንደኛ ካለውበት ቦታ አንጻር ሰዎች ብዛት ስላለ የሰዎች ትንፋሽ፣ ሁለተኛ ደግሞ የኢንቫይሮንመንቱ ወይም ደግሞ የአየር ሁኔታው ነው። ዝናብ ጥብጠብ በኢትዮጵያው በመላው አካል ላይ እንደሆነ ታውቃላችሁ። እና ያቺ ነች ከመሬት ላይ የሚነሳው ሽታ ባመጣበት የሳምባው ላይ ችግር ምች፣ የሳምባ ምች ምክንያት ነው ሊተኛ የቻለው እንጂ በልቡ አይደለም። ይህን እንድትረዱልኝ እፈልጋለሁ። ከዛ ውጭ መቼም ቢሆን እንደማይጥሉኝ የተናገሩት አዶናይ እና የኢትዮ ኢስታንቡል ባለቤት አቶ ብርሃን ከጎንህ ነኝ እንዳሉት ሁላ እዚሁ ሆኜ አዲስ አበባ ሆኜ እንድከታተል ነው የተደረገው። ድሬዳዋም ስላልሄድኩ ነው አሁን በቅርቡ የመጣሁት ተመልሼ እና እዚሁ ሆኜ እንድከታተል አሁንም ከጎን ያሉ ሰዎች አሉ፣ አይዞ እያሉኝ ያሉም አሉ። አሁን ይህንን ፕሮግራም ለምትከታተሉ ሁላ ከጎን የሆናችሁ ያለውን እርዳታ እንድታደርጉልኝ ስል በትህትና ጠይቃለሁ። አመሰግናለሁ። ኦኬ፣ ለምስጋናና የምችሉ አካላት ከጎን የሆኑ እርዱኝ ነው የሚለው በአጠቃላይ እና እሺ፣ ተጨማሪ 2 ቪዲዮ አለ ሀቡ። ቆይ ሀቡዬ ላስረዳሽ። ቆይ ዝም በል። ይኸውልሽ 17 ቪዲዮ የሰራው ማለት ነው። ቆይ ዝም በል ቢኒያም እባክህን። 17 ቪዲዮ የሰራው እነዚህ 2 ቪዲዮ አይቶ ነው። በአንድ ሌሊት ብዬሻለሁ። ከሌሊቱ 9 ሰዓት ድረስ ቁጭ ብዬ ነበር ሳወርድ ነበር። ቪዲዮ ላይ ስትመጀምሩ እናንተ ሪሙቭ ከደረጋችሁ ከግሩፑ ሳምንት ካለፈ በኋላ አባል ነን ብላችሁ አባል ነኝ ብለሽ ለምን ጀመርሽ ቪዲዮ ላይ? ሲጀመር በጸብ ነው የወጣ ነው። ስብሰባ ነበረ፣ እየተነጋገሩበትም ነበር። እኛ ኦፊሻሊ እዛ ጋ ወተን አይተሽ ከሆነ ቢኒያም አስወጥቶናል። ቢኒያም እንደዚህ ብለን ምንም አይነት ነገር ያነሳ ነው የለም። እኔ የሀሳቡ ባለቤት ሆኜ የሆነ ሀሳብ አመጣው። እዚህ ጋር ተመልካቾቼ ተስማሙ። ቴሌግራም እኔ ከፈትኩ ባለቤቷ። ከዛ ማልፈልጋቸውን ሰዎች ሪሙቭ ካረኩኝ እኔ ሀሳቡ ባለቤት። ሲጀመር እኮ ማለት ነው ማህበሩ መሬት ላይ ወረደ አይደለም። ደግሞ ደጋግሞ ማህበር የሚባል የለም ብሎ ዛሬ ራሱ ኢንተርቪው አድርጓል እኮ እያልኩሽ ነው ሀቡ። ለምን አንድ ጋይ ቢሆን ኖሮ ማህበሩ ይኸውልሽ ማሬ እንጂ ስለ ሀቅ እናውራ ማለት ሀቀኛ እንሁን። በቃ እሱ ያጠፋው እናንተ የልመና ቪዲዮ ብትሰሩ መብታችሁ ነው። ብትለምኑ መብታችሁ ነው። መቃወም አይችልም። ወጥቶም ህዝቡ እንዳይረዳችሁ ምቀኛ ሆኖ እየለመኑ ነው አላቸው ገለመሌ ማለት አይችልም። ይሄ የእሱ ጥፋት ነው። የእናንተ ጥፋት ደግሞ ኦልሬዲ የግሩፑ ባለቤት የማህበሩ ባለቤት ሪሙቭ አድርጓችሁ ስቲል የማህበሩን ስም መጠቀም እንጃ። እኔ ማለት የማይፈልገኝን ሰው አልፈልግሽም እያለኝ ነገር በግድ የሱ ነው። መስራችነታችን እኮ አንድ ላይ ነው ሀቡዬ። መስራችንን አንደኛ ነገር፣ ሁለተኛ ነገር ደግሞ የአይዲያው ባለቤት እሱ ነው። ራስሽ ተናግረሻል። የአይዲያው ባለቤት እሱ ነው። የአይዲያውን አምጥቶ ግን አንድ ላይ ነው የመሰረት ነው። ከአይዲያውን ጀምሮ አይዲያውን አመጣ ነገራችሁ። እሺ ብላችሁ ጆይን አላችሁ። እሱ ከፈተው ግሩፑን። ለዛ ነው የግሩፑ ባለቤት ስለሆነ እኮ ነው እናንተን ሪሙቭ ማድረግ የቻለው። ባለቤት ባይሆንማ እናንተን ሪሙቭ ማድረግ አይችልም ነበር። እናንተ እሱን ሪሙቭ ታረጉት ነበር። ይኸውልሽ አቡዬ ስንመሰረት አንድ ላይ መሰረትን አይደል? የተሰበሰብነው የአዶናይ ደጋፊ በሚል ነው። ለምን ይሄን አንሰራም ሲባል አንድ ላይ መስራች መሆናችንን ራሱን ባፉ ተናግሯል። መስራች ስንሆን ደግሞ እሱ በፈለገው መንገድ መሄድ መብቱ ነው፣ እኛም መብታችን ነው። ግጭታችን አሁንም ይኸውልሽ ከ111 ሰዎች 12 አይደለም ሀቡዬ መገንጠል አንችልም። ተገነጠላችሁ ስሙን ይዛችሁ ስሙን ተጠቀማችኋ እኮ። መጀመሪያም ስንመሰረት እሱን ብለን ነው የተመሰረት ነው ማለት እሱ ባመጣው ሀሳብ እሱ ባመጣው ርዕስ ሌላ ርዕስ የራሳችሁን መፍጠር ስትገነጠይ እኮ የራስሽን ርዕስ መፍጠር አለብሽ። አንድ ሀገር ካላችሁ ሲገነጠል ፍቅር አንድ ሰው መገንጠል መብት የለንም ወይ ላልሽው ትችያለሽ። አንድ ሀገር ራሱ ከአንድ ሀገር ሲገነጠል የራሱን ይሰይማል፣ የራሱን ባንዲራ ይፈጥራል። ኤርትራ ከኢትዮጵያ ስትገነጠል ኤርትራ ብላ ሰየመች፣ የራሷን ባንዲራ አዘጋጀች አይደል? ልክ እንደዛ አንድ ማህበር እናንተ 12ታችሁ ከ111 ሰው 12ታችሁ ተገንጥላችሁ ስትወጡ የራሳችሁን ስም፣ የራሳችሁን ሎጎ፣ የራሳችሁን ነገር ነው ማድረግ ያለባችሁ እንጂ የሰውን ስም አትጠቀሙም። ወጣችሁ ሲጀመር አሁን እዚህ ላይ የምታየው ሎጎ የሱ አይደለም፣ ስሙም የሱ አይደለም። ምክንያቱም የቀየራችሁት በምንድን ነው? እሱ ፍቅር ሶሻል ሚዲያ የሚለውን ብቻ ወጣችሁት አይደል?
ሚዲያ የሚለውን ብቻ። አሁን የእናንተ ፍቅር ሶሻል ማህበር ነው። ፍቅር ሶሻል ማህበር ነው እናንተ። የሱ ፍቅር ሶሻል ሚዲያ ማህበር ነበር። ሚዲያን ብቻ ወጣችሁ። ሌላ እሱም እኮ ቀይሮታል ሀቡዬ። እሱም እኮ ኦልሬዲ አሁን ቀይሮታል። የፍቅር ሶሻል ሚዲያ ማህበር ላለመሳሰል እሱ ቀየረላችሁ እኮ። ስለዚህ አሁን እዚህ ላይ መነጋገር የለበትም። እኛ ዋና ፖይንታችን እኛ የሰጠነው 2 ቮይስ ወይም ደግሞ ቪዲዮ የሰራነው ላይ ወንጅሎናል። የወነጀለንም ምንድነው ሌቦች ናቸው አብረውት ከሱ ጋር ሊለምኑበት ነው ልጁን ብሎ ወንጀል። አንድ ላኪልኝ ሌቦች ናቸው የሚለውን ቃል። ይሄ በህግም ሊያስጠይቀው ይችላል። ሌባ ካላችሁ ስትሰርቁ 17 ቪዲዮ አለ። አሁን ከሱ መሀል ሌባ ያልሽውን ቃል እሷን ብቻ ሌቦች ናቸው የሚለውን ቃል ያለበት ቪዲዮ ላኪልኝ። ሌቦች አይደለም ታዲያ ለምን ሌቦች የሚል ቃል ተጠቀምሽ? ለምን ያልተባለውን ተጠቀምሽማ? ሌቦች አልሽ እኮ አሁን አንቺ እየተናገርኩ ተናገረ ሀሳብ እንጂ ባይዘው በልጁ ሊነግዱና ሊለምኑበት ማለት እኮ ያው ነው አይደለም። መለመን በልጄ ስለምን መለመንና መስረቅ ይለያያል። መለመን በህግ አያስቀጣም፣ መስረቅ ግን በህግ ያስቀጣል። አንቺ ሌቦች አለ ብለሻል። ስትይ ቪዲዮ አቅርቢልኝና ለህዝቡ አሳግቼ ይፍረድልኝ። ሌቦች ያለበት የለም። ሌቦች ሪትላሊ ሌቦች አላለም። እሺ ያላለውን አትበይ። ስለዚህ እሱ ያለው በልጁ ሊለምን ነው አለ አይደል? አባትየው ይሄ ለምን እንዲህ እንዳለ ጠይቋል ነው። በልጁ ሊነግዱበት ነው። በጣም ጥሩ። ይህን እንጠይቋለን። መጀመሪያ የእናንተን ጥፋት አምናችኋል አይደለ? የማህበሩ ባለቤት አባሯችሁ ከማህበሩ ግን የማህበሩ አባል ነን ብላችሁ የማህበሩን ስም ቲሸርት ለብሳችሁ ቪዲዮ መስራት አንደኛ፣ ሁለተኛ ሌባ ሳይል አሁን ሌባ አለ ብለሽ ያላለውን ነገር መለጠፍ። እናንተም ይቅርታ ጠይቁት። እሱም ደግሞ ለምን በልጁ ሊነግድ ነው ብሎ እንዳለ ይንገረን። ቴንክ ዩ። አሁን ቢኒያም ተናገር። ለምንድን ነው በልጁ ሊነግድ ነው? በልጁ እየለመነ ነው፣ በልጁ እየነገደ ነው ያልከው ለምንድን ነው? እሺ አመሰግናለሁ። በመጀመሪያ ደረጃ የፍቅር ሶሻል ሚዲያ ማህበር ይቀጥላል። የተቋረጠ ነገር የለም፣ ስያሜ የተቀየረ ነገር የለም፣ ይቀጥላል። ህልሙም አላማውም ከነሱ ጋር የማይገናኝም። ሲጀመር አላማዬን ቅድም ስላዳመጣችሁት ኦልሬዲ መረዳት ትችላላችሁ ማለት ነው። የቅድም ምናልባት ኢንተርቪው እያነሳች ነበረ ስለ ኢንተርቪው። አሁን ላይ ፓተንት የለውም ነው ማህበሩ፣ ፓተንት የለውም። ምክንያቱም ሂደት ላይ መስረታ ላይ ያለ ማህበር ነው። አንድ ቪዲዮ ላሰማሽ ሀቡዬ፣ አንዴ ከሱ ይቅርታ። መስራች ነው ያው ነገራችን ላይ አርቲስት ቢኒያም የማህበራችን ባለቤትና ዋና መስራች ነው። ያው አሁን መሬት ላይ ያልወረደም ግን ምስረታ ላይ ነው ያለ ነው። ግን በጥቂቱ ያው በልባችን መልካም ነገር ይዘን ስለተነሳን እግዚአብሔር ለዚህ ታላቅ ድል አብቅቶናል እና ዶክመንተሪ ፊልም ለመስራት ያው እሱም ባለሙያ ስለሆነ ከኛ ጋር ተመካክሮ ሄዶ ሰራ። ያን ዶክመንተሪ በሚገርም ሁኔታ ለ3 ሰው አቀረበ። ለእሸቱ እንዲሁም ደግሞ ለሰይፍ ፋንታውንና ለወንድማችን አዶናይ። እግዚአብሔር ደግሞ በጣም ስለምንወድ ስለምናከብር በአንተ በኩል ይሄ ስኬት እንዲሆን ሆነልን። በጣም ደስተኛ ነን። እናም ስለተቀበልከን ስለሰማህን፣ ሁሌም የሰዎችን ድምፅ፣ የምስኪኖችን ድምፅ፣ የተጎዱትን፣ የታመሙትን፣ የወደቁትን ድምፅ ትሰማለህና ስለሰማህን በጣም አድርገን እናመሰግናለን። እሺ ይሄ ቪዲዮ አዶናይ ጋር የተሰራ ነው። መጨረሻው ኖ እስከ መጨረሻው ክፈተው ካልሆነ እኔ ጋር አለ። እስከ መጨረሻው ክፈተው። ከዛም በመቀጠል ያው ሂደቱ ቀጠለና አንተ ተቀብለህ የልጃችን ባይዘዌ ልዑል የአቢ ፍርዴ ልጅ ብቻ አይደለም የማህበራችን አባል ነው። አቢ ፍርዴና የሁላችንም ወደ 95 ወደ 98 ደርሰናል። የሁላችንም ልጅ ነውና ፋሚሊው በሙሉ ማህበራችን ያመሰግናል። እኛ ደግሞ የእነሱ ምስጋና ነው ይዘን የመጣ ነው ማለት ነው። ይሄ ነው አንደኛው ፓርት። ዞሮ ቢኒያም ጨርሰው አላለቀም። ሀቡዬ እስከመጨረሻው በይው፣ እስከመጨረሻው ጨርሰው፣ ፕሊዝ ጨርሰው። ጨርሻለሁ። ይሄኛው ቪዲዮ ጨርሻለሁ። ሀቡዬ አላለቀም። እዚህ ጋር ሁለታችንም ሀቡዬ አንቺ ጋር የመጣ ነው። ዝም ብለህ ክፈተውና ካለቀ ራሱ እንደገና ሲጀምር ማለት ነው እናውቃለን። አልቋል ስላለቀ ይሄኛው አልቋል። ሌላ ልክፈትልሽ? እኔ ልክፈትልሽ ሀቡ፣ አላለቀም። እሺ ክፈችው። እሺ ቆይ አንድ በቃ እሷ ትክፈተው። ቢኒያም ሊጨርሰው ፈቃደኛ ካልሆንክ ትክፈተው፣ ችግር የለውም። ጨርሰው እስከ መጨረሻው ክፈተው። ክፈችው፣ አንቺ ክፈችው፣ ችግር የለውም። ያ እሱ አልቋል ብሏል፣ አንቺ አላለቀም ብለሻል። አንቺ ክፈችው። እሺ በቃ ከመጀመሪያው እንዳትጀምሪ ፕሊስ፣ ካቆመበት ጊዜ የለንም። ፓርት 1 ፓርት 2 ፓርት 3 ስላለው ነው እሱ አላለቀም የምትለው። ለመጨረሻ አለው ይሄኛው። ይሄ ራሱ አላለቀም። አንድ ቪዲዮ ነው ያላለቀው።
ያንዱ አላለቀ። ግን አንቺ በአንደበትሽ መስራችና ባለቤት እንደሆነ ስትመሰክሪ በአንደበትሽ ድምፁን ሰምተናል። መስራችና ባለቤት ነው የማህበሩ መስራችና ባለቤት ብለሻል በአንደበትሽ። የንግዱ ላይ ልምጣልሽ አቡዬ። ጥያቄ ስቃረቀር በስለ ነበር ልግባ። ቆይ ትክፈት እንጂ እሷ ትክፈትና እንድንሰማላት የፈለገችውን ልንሰማላት እንፈልጋለን። ፍቅር አንቺ ቪዲዮ ማግኘት ካቃተሽ ጊዜ ስለሌለን ሌላ ጉዳይ ስላለን ወደ እሺ፣ ወደ ታች ስለሆነብኝ ነው ቪዲዮ እኮ ስታገኝ በኋላ። አሁን ጊዜ የለንም፣ ጉዳይ ያለን፣ ቀጠሮ ያላቸው ሰዎች አሉ። እሺ ቢኒያም። እሺ በመጀመሪያ ደረጃ ማለት እኔ ጊዜ ስለሌለን ባጭሩ ለምን በልጃቸው ምክንያትክ ምንድን ነው? ማስረጃ አለ ኮይ? ለምን በልጃቸው እየለመኑ ነው ወይም እየነገዱ ነው? ያልካትን ቃል ለምን እንዳልካት ብቻ ኤክስፕሌን አድርግልን። ቴንክ ዩ አቡዬ። ቪዲዮ ይኸውልሽ ድምፁ ቅድም ላይ ይሰራ ነበር። አሁን ግን ድምፁን አጥፍቶታል። ቪዲዮ ብቻ ነው ያለው። ላሳይሽ እችላለሁኝ ቪዲዮውን አብርቼ። ምንድነው ቃሉን ንገሪን። ምንድነው የሚለው መጨረሻው? መስራች እኛ መስራች ፓርትቱ ከፈለግሽ እኔ ጋር አለው። ዴ ልክፈትልሽ። አይደለም ትናገር አንዴ። ምንድነው መስራች እኛም ነን ነው ውዴ? እሱ ራሱ መስራች እኔ ብቻ አይደለሁም እናንተም ናችሁ ብሎ የሚመሰክርበት ስላለ ለዛ ታዲያ ፖላይትነቱ ነው ፖላይትነቱ ነው እሱ። ፖላይት ታውቂያለሽ? ፖላይት what the meaning of polite በጣም ካይንድ ስል ትህትናው ነው። አሁን እኔ የሆነ ሀሳብ አምጥቼ ግሩፕ ከፍቼ ሰው ሰብስቤ አይዲያዬን አስተጋብቼ ሰዎች የኔን ሀሳብ ተቀብለው ግሩፕ ከፍቼ ሰዎች ከሰበሰብኩኝ እኔ ነኝ ባለቤቷ። ከዛ የግሩፓችን ባለቤት ብለው ለሰው ሲያስተዋውቁኝ እኔ ደግሞ በጣም ትሁት ሲሆን እናንተም እኮ ባለቤት ናችሁ እኔ ብቻ አይደለሁም እላለሁ። እውነታው ግን እኔ ነኝ ባለቤት አይደለ? ስለዚህ የግሩፑ ባለቤትነቱን ራስሽ በአንደበትሽ ስትመሰክሪ እሱ ደግሞ ትህትናው ስለከበደው እናንተም እኮ ናችሁ አላችሁ እና ያ ለዚህ ቃል ነው አሁን ወደኋላ ያስቀርሽን። እሺ አሁን ለምን በልጃቸው እየነገዱ ነው እየለመኑ ነው እንዳልካቸው እባክህ ንገረን። ያው ያላለውን ቮይስ ቆርጦ ያስገባውም ለምን እንደሆነ ቪዲዮ ሲሰራ 17ቱ ላይ እሱንም ጠይቄለን ሀቡዬ። በጣም ጥሩ ምላሽ ስትል 17ቱ ቪዲዮ ለምን በልጃቸው እንደሚነግዱ ማለት ሀብት አላቸው የተደበቀ ህዝቡ ማያውቀው ለምንድነው በልጃቸው እየለመኑ ነው እየነገዱ ነው ያልከው? እሱን ፕሊስ አብራራለን። ቴንክ ዩ። ከነ ማስረጃው ያቅርብ እንደሱ ያለበትን። አንተ አይደለሽም በቤቴ የምታዥው እኔ ነኝ በቤቴ የማዘው። የማደርገውን ያውቃለሁ። እንዲያርግ እያልሽ አትዘሽኝ ፕሊስ። ቴንክ ዩ። እባክህ ለምን በልጃቸው ይለምናሉ ይነግዳሉ እንዳልካቸው አስረዳን። ቴንክ ዩ። እሺ የመጀመሪያው ነገር ሁለቱ ቪዲዮ የቀሩት ቪዲዮዎች ብታዳምጪ ኢቨን አካውንት አስቀምጠዋል፣ ልመና አካሂዷል እዛ ጋር። አንድ ይህንን ሀሳብ ደግሞ የመለመን መብት አለው ሁሉም። እኔም ነገ አካውንቴን አስቀምጬ የመለመን መብት አለው። የኔ ፖይንት ኦፍ ፖይንት በማህበሬና እኔ ስለወከሉ ነው እዛ ጋር 4 ነጥብ የተናገርኩት ማለት ነው። ምናልባት ማህበርህን መጠቀማቸው ያለ ፈቃድክ ጥፋታቸው እንደሆነ ደጋግሜ ነግሬያለሁ አይደለ? እሱ ነው ንግግሬ ላይ ምናልባት ንግግሬ ላይ እዚህ ጋር ቪዲዮ ስሰራ እነሱ ከሰሩት ነው ግልባጭን የተናገርኩት። ገብቶሻል? ፍላጎቱንና ፍላጎታቸውን ማለት ነው። መነገድ ማለት ደግሞ ብር ብቻ አይደለም ባይዘው። ምክንያቱም ራሱን የቻለ አካሄድ አለ ሶሻል ሚዲያ ላይ። ለምሳሌ እዚህ ጋር ተለያይተናል መጥተው በራሳቸው ሎጎ በራሳቸው ቲሸርት ቢያደርጉት አይ ዶንት ኬር፣ አይመለከተኝም። እንዳልሽው የሚነካኝ ነገር አይደለም። እኔን የሚነካኝ ነገር ስለሆነ ግን ሀሳቡን አጋርቻለሁ። እሺ አሁን አለው አሁን መጣካል። እሺ የመጀመሪያው ነገር ሁለቱን ቪዲዮ ብትሰሚ ደስ ይለኛል። ግን ዞሮ ዞሮ 4 ቪዲዮ ላይ የተሰሩ ሀሳቦችን ነው እኔ የተናገርኩት ፍላጎቱ
አይደለም። እሺ ፍቅር ሁለቱም ቪዲዮ ለምን አንቺ ሁለት ብቻ መርጠሽ ላክሽልኝ? ሌሎች ሁለቱም ልነግርሽ የመረጥኩበትን ልነግር አለ። እሱንም ልትነግሪኝ ልያቸው እኔ አይቼ ልፍረድ። ህዝቡ አይቶ ይፍረድ። አይደለም 17 ቪዲዮ የሰራው ሁለቱም ቪዲዮ ስለ 17ቱም እናወራለን። ላኪልኝ ሁለቱም ቪዲዮ እናንተ ትልኪልኛለሽ ወይስ አትልኪልኝም? ሁለቱም ቪዲዮ ላኪልኝ ያላኪልኝና አብረን ከህዝቡ ጋር እንየው። ሁለቱን ልከሽልኝ እንዳየ ነው። ሁለቱንም ላኪልኝና እንየው። ማንም ሰው የመለመን መብት እንዳለው ይሄን ቢኒያም እንድታቅ ፈልጋለሁ። ማንም ሰው የመለመን መብት አለው። የመለመን መብት አላቸው። መለመን ከፈለጉ ሁላችንም እዚህ ቲክቶክ ላይ ባይተው እየለመንን ነው። በተለያየ መንገድ እየለመንን ነው። እኔ ጊፍት ለምናለሁ። ጌም ስጫወት ፕሊዝ ጊፍት ስጡኝ እንዳልሸነፍ እያልኩ ጊፍት ለምናለሁ። ፎሎ ሚለምናለ፣ ቪው ሚለምናለ፣ ቪዲዮ እንዲታይልኝ እባካችሁ ኮፒ ሊንክ አድርጉልኝ እያለ ቪው ሚለምናለ፣ ፎሎ ሚለምናለ፣ ጊፍት ሚለምናለ፣ ካሽ ሚለምናለ። በተለያየ መንገድ ሁላችንም ለማኞች ነን ቲክቶክ ላይ ያለን ሰዎች። የማይካድነት አንድ ጊዜ ታናግሪኛለሽ? እኔ ላውራ። እሺ ፕሊዝ። ጉዳይ እድሉን ሰጥቼ ካለው እንድትናገር የልዑል አባት ጉዳዩ እኔ ስለሚመለከት አንዴ ላውራ እኮ ፈቅጄ ልካለው። አባት ተናገር እያልኩ እኮ ነው። እድሉን ሰጥቼ ካለው የልዑል አባት ተናገር። ምን ጉድ ነው ጋይስ? ልናገር አሉኝ። እሺ ብዬ ስል ሚውት ሆኖብኝ ነው። ሚውት ሆኖብኝ ነው። እያወራሁ ነው። ሚውት ሆኖብኝ ነው እኮ። እሺ እሺ የልዑል አባት እያወራሁ ነው እኮ። ሚውት ሆኖብኝ ነው። ይቅርታ። እና ምን አለ መሰለሽ? እሺ ምን አለ መሰለሽ? እዛ ጋር ምን አለ መሰለሽ? እሺ አይ ምን አለ መሰለሽ? አሁን ጉዳዩ ከኔ ጋር የሚያያዝ ስለሆነ ነው። ያሁኑ ቪዲዮ የሰራሁት እኔ ነኝ፣ ያወራሁትም እኔ ነኝ። ምስጋና ነው ያወራሁት። ምስጋናው ደግሞ ሁለቱ ቪዲዮ ናቸው። ሁለቱ ቪዲዮዎቹ ብቻ ሲለቀቁ ነው እሱ 17 ቪዲዮ የለቀቀው። 17ቱን ቪዲዮ ግን የስም ማጠልሸት ነው እና እኔ እንዳልረዳ እንዳልሽው መረዳት ወይም ደግሞ መለመን መልካም ነገር ከሆነ ቢለመንበት እንኳን እንዴት 17 ቪዲዮ መጥፎ ነገር ይለቃል? እሱ ነው መጥፎ ማለት ደግሞ ሆስፒታሉን እንዳላገለገለኝ አድርጌ አዶናይ ላይም ሌላ ቅሬታ እንዲኖር አድርጎ እንደገናም ደግሞ የገባው የህመም ምክንያት በውሻ ነው እንጂ በልብ አይደለም። በልብ እንዳልኛ ልክ እንዳልተሰራልን ትክክል እንዳልተሰራልን አድርጎ ነው ያወራው። ለምን እንደዚህ ሊያወራብኝ ቻለ ነው እንደ ግል። አሁን አንቺ እንደምትዩ መለመን መልካም ነገር ከሆነ ጥፋትም ከሌለብኝ ብለምን እንኳን 17 ቪዲዮ መጥፎ ነገር ይለቀቅብኛል ወይ? ይሄን ጠይቂልኝ እስኪ። 17 ቪዲዮ በአንድ ሌሊት ውስጥ እኔ ምስጋና ባቀረብኩኝ 17 ቪዲዮ የስም ማጥፋት እንዴት ያደርግብኛል ነው ጥያቄው። ይሄ ነው። ከዛ በኋላ ነው ወደ ማህበሩ የሄደው። ማህበሩ ደግሞ ቲሸርቱን ያሰፋ ነው እኛንን በራሴ በገንዘቤ ነው ቲሸርት ያሰፋሁት። ከዛም ውጪ ደግሞ እሱ ቲሸርቱ ግበሱ ስና ቲሸርቱ ሌላ ነገር ወይ ይቅርታ አባት አዳምጪኝ ነው ይሁን 17 ቪዲዮ ለምን እንደሰራ እንጠይቋለን። ግን ቲሸርቱ ላይ ያሳተማችሁት የሱን የማህበር ስም ነው። ሌላ የራሳችሁን አትፈጥሩም እንዴ? እሺ ታዩ ስለ ማህበሩ ታዩ። ግን እኔ እዛ ጋር ሲደረግለት ማለት ነው እኛ ምን ፈልገው ሁለቱም ወገን ጥፋቱን እንዲያምን ነው። ሁለቱም ወገን እናንተ ጋርም ጥፋት አለ። የሱን የማህበሩን ስም ትጠቀሙ፣ እሱ ጋርም ጥፋት አለ። ቢመቀኝባችሁ እንዳትለምኑ። ሁለታችሁም ጥፋተኛ ናችሁ። ሁለቱም እሱም ተመቀኘ፣ እናንተ ለምኑ። እሺ ጥፋት አለ። ይኸውልሽ ጥፋት አለ። እሺ ጥፋቱ እሱ ይሁን፣ የማህበሩ ጥፋት ይሁን። እንደኔ ግን እኔ ምንድነው ጥፋቴ? ገንዘብ አልከፍልህም አልኩት፣ ገንዘብ አልሰጥህም አልኩት፣ ከተዋጣው ከተሰበሰበልኝ በር ላይ አልሰጥህም አልኩት። በአካውንቱ የገባ ገንዘብ አለኝ እኔ በራሴ በአካውንት ያስገባው ይቋል ገንዘብ። ቆይ አንዴ አባቴ ተደማመጠ የሉላ አባት ፍርድ በሚገባ እየተደማመጠን አንዴ እንደማመጥ ገንዘብ ጠይቋል እዚህ ጋር እሱ አዎ ጠይቆኝ አስገብቼለታለሁ። ማስረጃ ገንዘብ ጠይቆኝ አስገብቼለታለሁ። ማስረጃ ከፈለግሽ ደግሞ የጠየቀበትንም ከዛ በኋላ 2000 ብር አስገባልኝ ብሎ የላከልኝ የዛ በፊቱ አልነበረኝም። እንትን ሪሲት ግን ማውጣት እችላለሁ ከንግድ ባንክ
እኮ የጠየቀበት ማስረጃ ለምን ጉዳይ ጠየቀ? አንድ እሱ እንደገናም ደግሞ ለምን በሚሴጅ ደግሞ ማስረጃ አልኩሽ እኮ ማምጣት እችላለሁ። እንትኑን ለምን ብሎ ነው ገንዘብ የጠየቀው? ማውጣት እችላለሁ። እንትኑን 2000 ብር ለምንድን ነው የጠየቀው? ለምኑ ማውጣት ይቻላል። አንድ ሁለተኛ በሚሴጅም ደግሞ የጠየቀኝ ገጠር ሄዶ ማለት ነው ለምን ነው ገንዘብ የጠየቀው? ለምን ብሎ ይሆናል ታዲያ? እኔ ጋር አይደል እየሰራ ያለው እኮ ለነዳጅ ለትራንስፖርት የኔ ቪዲዮ አይደል የሚሰራው? የልጄን ቪዲዮ አይደል እየሰራ ያለው? ለምግብ ለትራንስፖርት ለምን ጉዳይ ብሎ ጠየቀ? የጠየቀበትን ቮይስ አሰሙን። የኔ ልጅ ቪዲዮ አይደል ወይ የሚሰራው? ከኔ ጋር አይደለም ያለው? ሆስፒታል ውስጥ እኮ አብረን ያለ ነው። ሆስፒታል ውስጥ አብረን ያለ ነው ነው የምልሽ። ኔትወርክ ነው ለልጁ ነው ለሚሰራበት ነው እየሰራ ያለ የኔን ቪዲዮ አይደለ? የኔን ቪዲዮ እኮ እየሰራ የልጄ። አይ በቃ ኔትወርክ ነው። ወጣ ይግቡ ጋይስ። እንደዛ ብሎ አይደለም እየደጋገሙ ነው። ወጣ ይግቡ አንዴ። እሺ ቢኒያም 2000 ብሩ ለምን ጉዳይ ነበር የጠየቃቸው? ማስረጃ ሰጥተውኝ ብለዋል ያመጣሉ። 2000 ብር የጠየቅኩት ደብረ ብርሃን ሆኜ ነው። እሱንም አላከልኝም ተቸግሬ ማለት ነው። በግል ፐርሰናል ደረሰኝ አመጣለሁ ከባንክ ቤት ብለዋል። 2000 ብር አላከልኝም። ግን ከዛ በፊት ሆስፒታል እያለን በስተት ወደ እኔ አካውንት 1100 ብር ጓደኛው አሌክስ የሚባል ልጅ ለዋይፋይ ክፈልልኝ ብሎ ሲጠይቀኝ እኔ የለኝም ብዬ እሱን ጠይቄው ነበር። ከዛ እሱ አይደለም ክፈልልኝ ሲለኝ ለእኔ እኔ ገንዘብ የለኝም አንተ አስገባለህ ስለው ተሳስቶ እኔ አካውንት ላይ 15000 ብር አገባ። የ15000 ብር ደግሞ መሱዴ መጥቶ ነበር። ገብቶሻል? የሚጠይቀው ማለት ነው ሆስፒታል ልጁን ለመሱዴ ወጪ አወጣሁት ማለት ነው። ሌላ ለምንም ነገር የተጠቀምኩት ነገር የለም። እሺ አንተ ለልዑል አባት ለልዑል ስንት ቪዲዮዎችን ሰርተካል? በጣም ብዙ ነው። ቆጥረህ ልትነግረኝ ትችላለህ? ከመቶ በላይ ቪዲዮዎችን ሰርተካል ለልዑል። አዶናይ ጋር የሚያደረስከው አንተ ነህ። በአንተ ነው አዶናይ አይቶት በነፃ እንዲታከም ያደረገው። የምስጋና ቪዲዮ ላይ ታዲያ ያንተ ስም ለምን አልተጠቀሰም? ሆስፒታሉንና አዶናይን ብቻ ለምን አመሰገኑ? ይሄም አንድ ክፍተት ነው። እኔ አላውቅም። ሁለቱም ቪዲዮ እና አክቹዋሊ እኔ ቅድም ልምጣልሽ ለምን እንዳልኩት ማለት ነው። ምናልባት በዚህ ሰዓት እኔ 4 ማህበሩንም ስለተጠቀሙ ኦልሬዲ የእሱም ሀሳብ ቀርቦልኝ ስለነበረ እነሱ ያንን ሀሳብ ተቀብሎ ፊት ለፊት ስመጡ ተናድጄ ልመናውን ተቃውም ያለው ስቃወም ደግሞ አንድ ነገር ደርሶኝ ነበረ። እኔን ቅድምም ነግሬሻለሁ ስሜን ለማጥፋት እንደተዘጋጁ ማለት ነው። ስለዚህ ለሚመጣው ነገር ከዚህ በኋላ ለሚፈጠረው ነገር አይመለከተኝም ነው የመጨረሻው ሀሳቤ። ምንም አይመለከተኝም። በፍቅር ሶሻል ሚዲያም ቢሆን በእኔም ቢሆን የሚደረግ ነገር የለም ብዬ ነው የተቃወምኩት። ስለዚህ ምናልባት ለቃላት አጠቃቀሜና ለምኑ መብት ስለሆነ መለመን በራሴ ስምና በማህበሬ ስለለመኑ ነው ቪዲዮን የሰራሁት። በዚህ ግን በልጃቸው እየነገዱ ነው ያልከው ስለምንድን ነው? እሱን ነው የምልሽ። እየነገዱ ነው ሚስ የአባት ፍላጎት እንዲቀጥልለት ነው። ዩሲ በዚህ በኩል ደግሞ ማለት እርዳታ ያስፈልጋቸውን ብለህ ታምናለህ? ኦፍኮርስ 460,000 ብር አካውንታች ውስጥ አለ። ህክምናው ሙሉ ለሙሉ በኢስታንቡል ስቲድ ኔክስት በነፃ ነው። ምንም ነገር አንድ ታብሌት እንኳን አይገዙም። መድኃኒትም በነፃ ነው። ሁሉም ነገር በነፃ ነው። እሺ አንዴ ይሄኛውን ቪዲዮ ልካልናልሽ ነው አለው በተቸገርኩ ሰዓት ባለብኝ ሰዓት ላይ ፕሮግራም አዘጋጅታችሁ እየጠራችሁ ለምታደርጉልኝ ነገር ሁሉ በጣም አመሰግናችኋለሁ። ያህል ቤተሰቦቻችን ኢትዮ ኢስታንቡል ሆስፒታልን እጅግ አድርገን በጣም እናመሰግናለን። እንዲሁም አዶናይ ምክንያቱም እስከ መጨረሻው ድረስ ኢቭን ልዑሌ የተሻለ ደረጃ ላይ እስኪደርስ ድረስ ከጎኑ እንደሆነ አዶናይም ቃል ገብቶለታል። እንዲሁም ኢትዮ ኢስታንቡል ሆስፒታል በየትኛውም አጋጣሚ ምንም አይነት ነገር በጎ ልብ ያላችሁ ሁላችሁንም አሁንም አቢ ፍርዴ ጎን እንድትሆኑ ከልዑሌ ጎን እንድትሆኑ እኔ የግል አስተያየቴ ነው። ይሄ ቀጣይነት ያለው ነገር የሆነ ጊዜ ላይ ተጀምሮ የማይቆም ነገር ሁላችሁንም እንድትተባበሩ
እንደምታውቁት ከድሬዳዋ ነው የመጡት እና ድሬዳዋ መመለስ አይችልም። ልዑል እዚሁ ነው መቀጠል ያለበት አዲስ አበባ ውስጥ ሆኖ እንደዚህ አይነት ድንገተኛ የሆነ ኬዝ ሲገጥመው ወዲያውኑ ፈጥኖ ወደ ኢትዮ ኢስታንቡል ሆስፒታል መምጣት ስላለበት እዚሁ አዲስ አበባ ላይ እየኖረ ክትትሉን ማድረግ አለበት። ባልሳሳት ክትትሉ ለ1 ዓመት ያህል የሚቀጥል ነው ተብሏል። እዚች ላይ ለማብራራት ያክል ይቅርታ አድርጊልኝና ዶክተሩ ያለኝ 3 ወር ያክል ከምንም አይነት ሰው ጋር እንዳይገናኝ አንተ እንኳን ብትሆን ማክስ አድርገህ አሁን ማክስ ከኪሴ የማይጠፋ ማክስ አድርጌ ነው እሱን ማናገር የምችለው። ምክንያቱም የኔ ትንፋሽ እንኳን እንደሚጎዳው ነው የነገረኝ ዶክተሩ። ከዚህ አንጻር ማክስ አድርጌ ለ3 ወር ያክል እንድንከባከበው ቢቻለ ደግሞ ለ6 ወር በጣም ጥንቃቄ አድርገህ እንድትከታተለው ግን ሚዲያ ማህበረሰብ እንደዚሁም ደግሞ ነው ነገሮችን ለህዝብ ላደርስ የሚፈለጉት ህዝብ እንዲረዳኝ የፈለጉት ለዛ ነው ያ ነው ያለው ነገር። ስለዚህ አሁንም ከአቢ ፍርዴ ጎን እንድትሆኑ በፍቅር ሶሻል ሚዲያ ማህበረሰብ እንደዚሁም ደግሞ በትንሹ ልጃችን በልዑል ስም በአቢ ፍርዴ ቤተሰብ ስም እኔ መጠየቅ እፈልጋለሁ። ከታች ስልክ ቁጥሩን እናስቀምጥላችኋለን፣ አካውንቱንም እናስቀምጥላችኋለን። ድርጅቶች፣ ግለሰቦች፣ መልካም በጎ ፈቃድ ያላችሁ መልካም ልብ ያላችሁ ደጋግ ኢትዮጵያውያን ከአቢ ፍርዴ ጎን እንድትቆሙና በቀጣይነት አይዞህ አለን እንድትሉት በእግዚአብሔር ስም እጠይቃለሁኝ። እንዲሁም ደግሞ ልዑሌን ፕሮሞሽን ማሰራት የምትፈልጉ ድርጅቶች ካላችሁ በቀጥታ በአቢ ፍርዴ ስልክ። ስለዚህ እነዚህ ሰዎች ከድሬዳዋ ስለማይመለስ ክትትል ስላለው እዚሁ ኢትዮ ኢስታንቡል በነፃ ቢታከምም ግን የቤት ኪራይ ያለ ቀለብ አለ ቪዲዮ ስላለው መስዑድን ቢኒያም ነው ያገናኛቸው። ሻልን እኮ ጋይስ ቢኒያም መስዑድን አገናኘ። በመስዑድ ደግሞ አዶና ያገኘው ልዑል በነፃ ታከመ። ያ ነው ፖይንቱ፣ ትልቁ ፖይንት። ልዑል በነፃ ታከመ። ስለዚህ ከህክምናው በፊት የተሰበሰበላቸው 460 ሺህ ብር አካውንታቸው ስር እያለ ለምንድነው ሚዲያ ላይ ወጥተው የሚለምኑት ብሎ ቢኒያም ደግሞ ቪዲዮ ሰራባቸው። ይሄ ነው አይደል ያለው ነው ፖይንት፣ ትልቁ ነገር። እሺ ቆይ አንዴ፣ እነሱ ደግሞ እውነት 460 ሺህ አካውንታቸው ስር አለ የለም እንጠይቃቸው። አስገቧቸው ጋይስ፣ ኔትወርክ አስቸግሯቸው ነው። መጀመሪያ ግን አንቺ አንለምንም ብለሻል። አንድ ሰው አካውንት ካስቀመጠ ልመና ነው። የመለመን ደግሞ መብታቸው የተጠበቀ ነው። እነዚህን 2 ቪዲዮዎችን ላለመላክ በጣም ተከራክረሽ በስንት መከራ ነው የላክሽው ፍቅር እና ልመና ነው። የመለመን መብት ደግሞ ይኸውልሽ ማህቡዬ እባክሽን አዳምጪኝ። 17 ቪዲዮ የሰራው እነዚህ 2 ቪዲዮ ከ1 ቀን ከ2 ቀን በኋላ ነው የለቀቅነው። ሁለቱን የመጀመሪያ የላኩልሽን ብቻ አይቶ ነው 17 ማሪ መቼም ይለቀቅ ይሄ ሰው እናንተ ጥፋታችሁ የሱን ማህበር ስም ቲሸርት ለብሳችሁ ስቲል የማህበሩ አባላት ለመምሰል ሞክራችኋል። አንደኛ የእናንተ ጥፋት፣ ሁለተኛ እሱ ደግሞ ማለት ነው እናንተ ያንን ቪዲዮ እርዱኝ ብላችሁ እሱ እንዲረዱ ደግሞ አካውንትና ስልክ ቁጥር መልቀቅ መብታችሁ ነው። ማንም ሰው ነው የጠየቅነው። ፕሮሞሽን አሰሩት ይሄንን ልጅ ነው። ፕሮሞሽን ብቻ አይደለም። ለምንድን ነው ማመን ማትፈልጊው? ማሪ የመጀመሪያውን ጥፋታችሁን ስቲል ማመን አልፈለጋችሁም። የማህበሩ መስራች እሱ እንደሆነ እያወቃችሁ አባሯችሁም የማይፈልጋችሁን ሰው በግድ የማህበሩ አባል ነን ብላችሁ ቲሸርት ለብሳችሁ ቪዲዮ ሰራችሁ። ዳት ኢዝ ናት ኮሬክት። ሶ ትክክል አይደለም። አዋጥተናል። ማህበራችን አይደለም፣ ተገንጥለናል፣ ወጥተናል። የራሳችንን ስም መስራት ነበረብን። በራሳችን ስም ቲሸርት ማሳተም ነበረብን። እሱ ትክክል አይደለም ብላችሁ ማመንና እሱን ይቅርታ ማለት አለባችሁ። ቅድም ሌባ ሳይል ሌባ ብሏል አልሽ፣ ማስረጃ አምጪ ስልሽ አላለም አልሽ። ስለዚህ 2 ጥፋት፣ ለሁለቱ ጥፋት ይቅርታ ጠይቁ። አንድ እሱ ደግሞ ማለት ነው እናንተ ቪዲዮ ፖስተታችሁም አልፖስተታችሁም በልጃቸው ይለምናሉ ማለት የለበትም። ትክክል አይደለም። ለምን? የመለመን መብት ስላላችሁ ገባሽ? ማንም ሰው የመለመን አይደለም። ልጅ የታመመበት ሰው አይደለም ከድሬዳዋ አዲስ አበባ መጥቶ የሚኖር ሰው ቀርቶ ጤነኛም ሰው እየለመነ ነው ሚዲያ ላይ። የረዳ ይርዳቸው እንጂ ሁለቱም አካል ጥፋተኛ ነው። እናንተም እነሱም እሱም። እንደገና ደግሞ ሰው ምንም ቢሆን በክፉ ቀን ያደረገልንና 100 በላይ ቪዲዮ ለልዑሌ ሰርቻለሁ አለ። 100 በላይ ቪዲዮ የሰራላችሁን ሰው አትሊስት ምስጋና አዶናይንና ሐኪም ቤቱን ስታመሰግኑ ማን ነው መጀመሪያ አዶናይ እይታ ውስጥ እንድትገቡ ያደረገው? ማን ነው መስዑድን ያገናኛችሁ? ይህንን መርሳት የለባችሁም። ሰው የተደረገ ነገር አይረሳም። እሱንም ቴንኪው እዛች ቪዲዮ ላይ አንዴ እሱንም ቴንኪው ብትሉ ምንም ማለት አይደለም። መስዑድ ኢቭን ተረስቷል እዚህ ቪዲዮ ላይ
መስዑድ መስዑድም አንተ በቀደም እዚህ ላይቭ ላይ ኮመንት ላይ እንዳለ ኧረ መስዑድንም አመስግኑ እያሉ ነበረ። አዶናይንና ሆስፒታሉን ብቻ ሲያመሰግኑ እና ሁልጊዜ ትልልቅ ሰዎችን ብቻ ሳይሆን ማመስገን ያለብን ትንንሾችንም በአቅማቸው ያገዙንን ሰዎች መርሳት የለብንም፣ ማመስገን አለብን እና ምስጋና ጥሩ ነው ብንለምደው። እኛ ጋይስ ንግስት የሚለውን አካውንት አስገቡ።